ይሄ መሆን አይገባውም አላህ Subhanahu Wa Ta'ala እቺን ነገር ከኛ የጠየቀው ስለሚጠቅመው አይደለም አላህ ከኛ ሶላት የሚያገኘው ጥቅም የለውም ጥቅምም እንፈልገው አይደለም ምን ገዶት ምን ጎሎት ፍጥረት ዓለሙ ቢጠፋም እኮ እሱ አለ ሳይኖርም ነበር ይሄ ፍጥረት ዓለም ፈቅዶ አስገኘው እንጂ አልነበር ካን አላህ ወላ شيء معه ስለዚህ ለአላህ አንዳንዱ እኮ ለአላህ ብሎ መስራት ሲባል ቅን ሆነ አላህን ፍለጋ መስራት ማለት እንጂ ለአላህ መጥቀም መስራት የሚመስለው ይኖራል ለአላህ እንዲያረኩለት الله مستغن عنك ይልቁንስ አንተ ሐጃ አለ ቆመን እያከ ነዕቡዱ ምን ለውቆ እሱም በመገዛት የምናገኘው ጥቅም ስላለ ሙህታጅ ስለሆነ ነው አለ ጉዳይ ነው ለማኝ ኮርቶ ይሆናል እያከ ነስተዒን ስለዚህ ዱንያን ስንከስብ ሐላሏን መከሰብ እሱ ሌላ ፈተና ነው አግበስብሶ ለመክበር ኪሱን ለመምላት ከዚህም ከዚያም በኋላ እሱ ወንጀሉ በሱ ላይ ይጻፋል እሱ ደግሞ ጥሪ ሲደረግለት ቆይ የሰበሰበትን ሳበላ ማለት ይቻላል እንዴ የሰበሰብከውን ሌላ ይበላዋል ተጠያቂው አንተ ትሆናለህ ስለዚህ ከስቡም በሐላል መሆን አለበት አላህ በሚወደው ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት ስራ እደግ አልባ ተለወጥ ጥሩ ኑሮ አትኑር አላለም ነገር ግን ግብ አይደለም ዘላቂም አይደለም አትዘንጋ فلا تغرنكم الحياة الدنيا ولا يغرنكم بالله الغرور የዱንያ ህይወት አታታላችሁ ሞት ደግሞ ቀጠሮ አስይዞ አይደለም የሚመጣ በዚህ ቀን እመጣለሁና ጠብቀኝ ቢልኮ እንዳቅመ ቤትህን ማዘጋጃይተው ይመጣል እንግዲህ ይቀበላል ሰው لكن ملك الموت ياتي فجأة ድንገት ነው የሚመጣው ተነግሯል ምን ዝግጅት እኮ ያስፈልግ ህይወትህ እኮ መዘጋጃ ናት ተዘጋጅ ተብሎ እንግዲህ رب العالمين ወህይም አወረደ ቁጥር የሌላቸው ወገኖቻችን ደግሞ በየቀኑ እየሄዱ ነው ያሉት አንተ ብቻ ተሐምራዊ በዘላለም የምትኖር ሰው ነህ ሁሉና ነሽ ሁላችንም ተጓዦች ነን ስንጓዝ ግን ጓዝ አብዝተን እንዳንቸገር መንገድ ላይ እንዳንቋረጥ ጥያቄ እንዳይበዛብን በጥንቃቄ ነው ተቅዋ የሚባለው ይሄ ነው አረበኛውም ላይ ተቀሰየ ነበረው አላህን መፍራት ማለት የትም ቦታ ሆነ አላህ አለብኝ ሂሳብ አለብኝ ብለህ ማሰብ ማለት እተቂላህ حيث ما كنت ሰው መሃል ስትሆን ብቻህን ስትሆን ሌሊት ቀን አላህ ሙራቂብ ነው ይታዘበኛል ይመለከተኛል ከአላህ የተሸሻለው አይነ المفر ብሎ አስቦ በጥንቃቄ መኖር ማለት ነው ተቅዋ የሚለው ቃሉ ራሱ ጥንቃቄ ማለት ነው المتقون ማለት ጥንቁቆች ማለት ነው ተንቀቅ ብለው መኖሩ حرام እንዳይገባባቸው ዋጅብ እንዳያልፍባቸው የሰው ሐቅ ላይ ወሰን እንዳያልፉ ሂሳብ ስላለው ጥያቄ ስላለ ሽልማትና ቅጣት ስላለ የነ ሁሉ ተንቀቅ ብሎ መኖር ማለት ስለዚህ ዱንያን ስንከስብ ዱንያን ስናሳድድ እሷኑ ጭራዋን መከተል ብቻ ሆኖ አኺራን መዘንጋት እንዳይመጣ ጥንቃቄ ያስፈልጋል አላህን መፍራት ያስፈልጋል ለአኺራ መዘጋጀት ያስፈልጋል እንቆያለን ምን ያህል ምን በቃ እስካሁን ቆይተናል ያ የቆየነው ነገር ምን ኸይር ይዟል አናውቅም የትኛው ስራ ነው ኻሊስ ሆኖ ጥራት ያለው የነብዩ ሰለላሁ ዐለይሂ ወሰለም ሀዲ የተከተለ ነገ አላህ ቢት እቺ እንኳን ይቻል ተስፋ አረጋለሁ ምትላት አለች እስቲ መቼም ያንዳንዱ በይነ ወበይነ ረቢ በርሱና በአላህ መካከል ነው ሂሳብ ሌላ ማንም ሰው አይገባም እዚህ መካከል ስለዚህ ያለፈው አልፏል አሁን ያለው ደግሞ ቀሪው ነው ቀሪው ስንት አመት ነው 1000 አመት ነው 100 አመት ነው 50 ነው 30 10 ወራት ነው ቀናት ነው ሰዓታት ነው ስንት ነው የቀረው በዚህ በቀረው ውስጥ ኸይር ለመስራት መወሰን ነው ተውባ ማለት ነው ዋናው ሄዷል ቀሪውን ደግሞ ኢንሻአላህ سأقضيه على ما يرضي الله الله በሚደሰትበትና በሚወደው መንገድ ነው የማጠናቀቀው የሚል
ውሳኔ መኖር ነው ተውባ የሚባለው። እንግዲህ ለመተዋወስ ያህል በቂ ነው። ልብ ያለው በዚሁ ልብ ይላል። ነብዩ ሰለላሁ ዐለይሂ ወሰለም ማሊ ወሊዱንያ ኢነማ አነ ከራኪብን እስተظለ ተሕተ ሸጀረትን ثم ذهب وغادرها። እኔና ዱንያ ምን አገናኘን? እኔ ማለት እኮ ዛፍ ስር እንዳረፈ መንገደኛ ነኝ። ደልደል ብሎ አይቀመጥም ዛፍ ስር ያለፈ መንገደኛ። ደክሞ ትንፋሽ ስላጠረው ውሃ ሊጠጣ ትንሽ ነገር ሊጎርስ ሊሆን ይችላል። ከዛ ጉዞ ነው የሚቀጥለው። ከዛ هي الدنيا